love you, Mom. I love you too. ትላንትና ያሻገረኝ አምላክ ዛሬም ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። ማንም አብሮኝ ባይሆን አሁን ላይ አይደንቀኝም። ጥግ ድረስ አይቻለሁ ሰዎች ሲለወጡ፣ ግን በዚህ ሁሉ ውስጥ እግዚአብሔር አለ። ጋይስ እኛ ሰዎች ስንባል ወዴት እየሄድን ነው ማለት ነው። እስኪ ስለዚህ ስለ ልጅ የቲክቶክንም ዩቲዩብንም ሁሉንም ነገር ሞልቶታልና እስኪ አንዳንድ ነገር እናውራ ፕሊዝ ጋይስ። ሰው እንደ ሰውኛ እናውራ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንደምን አላችሁ? ከዓለም ዳር እስከ ዓለም ዳር ያላችሁ እንግዲህ ሰላምታ ይድረሳችሁ በክርስቶስ ፍቅር በያላችሁበት ሰላማችሁ ብዝት ይበልኝ እያልኩኝ ለዛሬ የሚያሳዝን ቪዲዮ ነው ይዤ የመጣሁት። ሰሞኑን ብዙ ደስ የሚል ቪዲዮ አልሰራሁኝም ማለት ነው እና ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አጠር ያለች መልእክት ነው የማደርሰው ማለት ነው። እኛ ሰው ስንባል ወዴት እየሄድን ነው? ምክንያቱም ነገ ሌላ ቀን ነው ብሎ ማለፍ አንችልም እንዴ? ነገ ሌላ ቀን ነው። ራሳችንን በጣም የምንጠላ ሰዎች አለን። እኔ ማን ነኝ? እኔ ከየት ነው የመጣሁት? እኔ ምንድን ነኝ? እኔ ለሰው ያለኝ ፍቅር ምንድን ነው የወረደ ነው? እኔ ሰዎች እንዴት ነው የሚያዩኝ? ወይ ደግሞ ሰዎች እንዲወዱን የምናደርገው ጥረት፣ የሰውን ፍቅር በገንዘብ የምንገዛ ሰዎች ጥንቃቄ ልናደርግ ይገባናል ማለት ነው። ከዚህ ልጅ ብዙ ትምህርት ወስጃለሁ እኔ ማለት ነው። እሱ ምንድን ነው ካላችሁ ፍቅረኛዋን ሰፖርት ታደርገዋለች፣ ስጦታ ትገዛለች፣ ምን ትላለች። ሲጀመር ሴት ልጅ ወንድ ልጅን ሰፖርት የምታደርግ ከሆነና ሴት ልጅ ወንድ ልጅ ስጦታ እየገዛች ወይም ደግሞ እወድሃለሁ አንተ አትወደኝም አንተ ብቻ ኖርልኝ እያለች የምትኖር ከሆነ ፍቅር ከአንድ ጎን አይሆንም። አንድ በሬ ሳቢ አንድ ሰው አሳቢ፣ አንድ እንጨት አይነድም አንድ ሰው አይፈርድም የሚባል ተረትም አለ ማለት ነው። እና እንግዲህ በዚህ አጋጣሚ ለቤተሰቦችሽ መጽናናትን እመኛለሁኝ። አንቺ ደግሞ መሬቱን ያቅለልልሽ፣ ነፍስሽን በአጸደ ገነት ያስቀምጥልሽ ነው ብሎ በእርግጥ ራስሽ የሚያጠፉ በፍቅር ምክንያት በጣም ብዙ ናቸው። እነዚህ በፎቶ የምታያቸው እያንዳንዱ ራሳቸው ከተወዳጅነት እኛ ለሰው አንጠቅም፣ በዚህ ምድር ላይ ለሰዎች አናዳጅነን፣ ለሰው ፍቅር መስጠት አንችልም የሚሉ እስከሆኑ ድረስ ከዚህ ደግሞ ኢትዮጵያዊቷ የኛ በጣም ብዙዎቹ እሷ ብቻ ሳትሆን ብዙዎቹ ብዙ በቁጥር የሚጠቀሱ በፍቅር ህይወታቸውን ያጡ ሰዎች አሉ ማለት ነው። እኔ ለሰው አልጠቅምም ወይም ደግሞ አንድ ሰው ካልወደደ ሌላ ሰውም አይወደኝም ብለን የምናስብ ሰዎች በጣም ብዙዎች አለን፣ ከብዙ በጥቂቶች ማለት ነው። ስለዚህ እኛ ለምን ነው እኛ ለዛ ለሰው ባናስፈልግ ያ ሰው እኛም ባይወደን ያ ሰው ባያፈቅረን ለቤተሰቦቻችን መኖር አንችልም ወይ ነው? ለቤተሰቦቻችን መኖር አንችልም። እዚህ ጋር እኔ ልፈርድባት ወይም ደግሞ አታች ላደርግ ሳይሆን፣ ምክንያቱም እኔ አንድ ወንድ ባይወዴ ቤተሰቦች ይወዱኛል። በቃ እናት አባቴ እህት ወንድሞቼ ይወለዱኝ ይወዱኛል። እነሱም ባይወዱ ደግሞ እግዚአብሔር ይወደኛል። በቃ እግዚአብሔር በፈቀደ ጊዜና ሰዓት ሄዳታለሁኝ እንጂ ለወንድ ልጅ ብዬ ወይም ደግሞ ባለቤቴ አያፈቅረኝም ፍቅረኛ አያፈቅረኝም ብዬ ራሴን አላጠፋም። እንጉር ነን ግን አንዳንዴ ነፍስሽን ይማረው። በጣም የምታሳዝነው ይህን የመሰለ አቋም ይዘሽ ይህን የመሰለ መልክ ይዘሽ እንዴት ለአንድ ጭንጋፍ ወንድ ብለሽ እንዴት ህይወትሽን ታጠፊያለሽ ነው። እኔ እንግዲህ ቲክቶክ ላይም ሆነ ቲቪ ላይ ሲሯሯጥ እንዳየሁት ነው እዚህ ጋር እኔም የራሴን ሀሳብ ማስቀመጥ የፈለኩትኝ። ነገር ግን የውስጥሽን ማንም አያውቅም ከፈጣሪና ከአንቺ ውጭ ሌላ ሰው አያውቅም። ግን ይሄ ያደረግሽው ስህተት ነው፣ ትልቅ ስህተት ስለሆነ የፈጣሪን በር የእግዚአብሔርን በር እንዳይከፈት አድርገሽ ስለዘጋሽው ስላሳዘንሽ ነው ቪዲዮ ልሰራ የመጣሁት እንጂ መስራትም አልፈልግም ባንቺ። በሞተ ሰው በእርግጥ ብዙም አይታዘንም፣ በታመመ ሰው እንጂ የሚታዘነው። ለምን እንደዛ እንዳልኩኝ ይገባቸዋል። ምክንያቱም ፊትና ኋላ ስለሆነ እንጂ መንገዳችን እኛም ተከታይ ነን። እኔም ነገ ጧት ያው ነኝ።
እዚች ምድር ላይ ማንም አይቀርም፣ እንስገበገባለን። ለነገ ንብረት ህይወት ለመመስረት እንስገበገባለን፣ እናካብታለን እንጂ መቼ እንደምንጠራ እንኳን አናውቀውም። ተኝቼ ለመነሳት የራሱ ምን ዋስትና አለኝ እኔ ራሱ ማለት ነው። እና እንግዲህ ውድና የተከበራችሁ ቤተሰቦች ሀሳብ አስተያየታችሁን እናንተም የተሰማችሁን ከታች በኮመንት ስር እንደምታስቀምጡልኝ ተስፋ አደርጋለሁ። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ እንግዲህ የዛሬውን ቪዲዮ በዚህ አይነት ሀሳብ እየሰጠሁ እቆይበታለሁ ማለት ነው። ምክንያቱም በጣም አሳዝናኝ ነው፣ አሳዝናኛለች። ለምን ቤተሰቦቿ እናቷ፣ እህቷ፣ ወንድሟ፣ አባቷ በጣም ብዙ ያስባሉ። ልጅ ምን ሆነሽ ነው ለእኛ ሳታማክሪ ለእኛ የሆነ ነገር ሳትይን ዝም ብለሽ ወዲሽን በወዲሽ አርገሽ ይሄድሽው? በቃ ይህ በጣም ብዙ ነገር አለ። ግን እንደሚወራው ከሆነ ፍቅረኛ አይወደኝም ብላ ነው የሚባለው። ባይወደኝስ እኔ ለቤተሰቦች መኖር አያስፈልገኝም? አሁን እነዚህ የምታዋቸው በፎቶ ላይ በፍቅር ህይወት ላይ ተወዳጅ አይደለንም ብለው የሚያስቡ የእሷ አይነቶች ናቸው ማለት ነው። የውጭ ዜጋዎች ቢሆኑ እኛ ለሰዎች አናዳጅ እንጂ ፍቅር መስጠት አንችልም ብለው የሚያስቡ ሰዎች ራሳቸውን ለማጥፋት ዝግጁ ይሆናሉ ማለት ነው። ነገር ግን እናንተ ለሰው ለፍቅረኛ ወይም ደግሞ ለምታፈቅሩት ሰው አናዳጅ ብትሆኑ ለቤተሰቦቻችሁ ተወዳጅ መሆናችሁን ለምን ረሳችሁ? እግዚአብሔር የፈቀዳትን ነፍስ የፈጠራትን በራሱ ፍቃድ እንዲወስዳት ለምን ፍቃድ እና እድሉን አልሰጣችሁትም? ያችን የዘላለም ቤት ለምን ዘጋችኋት? ዋለ ራሴ ጌታ ሆይ እንደዚህ አይነት አሳሳች ሰይጣን አንተ ሰውረኝ ነው የሚባለው ማለት ነው። ሁላችንም ወጥቶ ተመቅረት ይሰውረንና እንደዚህ አይነት አሳሳች ሰይጣን ደግሞ ይሰውረን። በእውነት እላችኋለሁ በጣም አሳዝናኛለች። ውስጥ አዝኗል። ለሞተችው ሳይሆን ለቋሚዎቹ ነው ያዘንኩት። ለምን ይመስላል እንጂ ለሰው ቶሎ የረሷት ውስጣቸው ግን ቶሎ አይረሳትም። ገባችሁ? ለዛ ነው። እና አንዳንዴ መሞትን ስናስብ ቋሚንም ብናስብ ጥሩ ነው ማለት ነው። እግዚአብሔር መጥቶ እስከሚወስድን ድረስ መሞትን ስናስብ ቋሚን ብናስብ ደስ ይላል ብዬ ነው የዛሬው ምክሬን ማስቀምጠው። ቤተሰቦች እንግዲህ በሌላ ቪዲዮ እንገናኛለን። ባይ ባይ። ትላንትና ያሻገረኝ አምላክ ዛሬም ከኔ ጋር ነው። እግዚአብሔር ከኔ ጋር ነው። ማንም አብሮኝ ባይሆን አሁን ላይ አይደንቀኝም። ጥግ ድረስ አይቻለው ሰዎች ሲለወጡ፣ ግን በዚህ ሁሉ ውስጥ እግዚአብሔር አለ። I love you, Mom. I love you too.